ሰላም ዶክተር አንተነህ ነኝ። እስከ ዛሬ ድረስ በቲክታክ ላይ በእንግሊዝኛ ስለተለያዩ በሽታዎች ቪዲዮ እሰራ ነበረ። አሁን ግን በአማርኛም ለመጨመር ወስኛለሁ። ዛሬ የመጀመሪያው አጠር ያለች መልስ ነው። ለአንድ ወጣት ኢትዮጵያዊት ጥያቄ ጠይቃኝ ነው። ከዚህ በፊት ትርዛፐታይድ ወይም ማንዣሮ የሚባል ለውፍረት የሚሆን መድኃኒት ላይ ሆኜ 20 ፓውንድ ከሳው፣ ግን ወዲያውኑ ተመልሶ መጣ። በዛ ላይ ደግሞ ሳይድ ኢፌክቱን ፈራሁትና ምን ትመክረኛለህ ብላ ጥያቄ ሰንዝራ ነበረ። በሜሴጅ ነው የላከችልኝ። የእንግሊዝኛ ቪዲዮን አይታ ነው መሰለኝ። ኤኒዌይዝ ለእሷ መልስ ሙሉ በሙሉ በኮሜንት ፎርም መላክ ስላልቻልኩኝ ይህን አጭር ቪዲዮ ላዘጋጅ ብዬ ነው። ሙሉ በሙሉ ስለ ማንዣሮ ጥቅም፣ ጉዳት እና የተለያዩ ኢፌክቶቹን ማስረዳት ያስቸግራል። ግን በአጠቃላይ ማንዣሮ ወይ ትርዛፐታይድ፣ ሰማግሉታይድ ወይ ወጎቪ እና አሁን ወደፊት የሚመጣው ደግሞ አዲሱ በጣም የተራቀቀው ሬታትሩታይድ የሚባሉት ጂኤልፒ አጎኒስት ይባላሉ። ለስኳር በሽታ የሚሰጡ መድኃኒቶች ናቸው። ለብዙ ዓመት ለስኳር በሽታ ይሰጡ ነበረ። እንደ አጋጣሚ ለስኳር በሽታ ሲሰጥ እንደሚያከሳ ሲታወቅ በሱ እነ ኢላይ ሊሊ የሚባሉ ትልልቅ ፋርማሲውቲካሎች ጥናት ማድረግ ጀምረው እውነትም እነዚህ መድኃኒቶች ክብደትን ይቀንሳሉ ከስኳር ላይ ከሚሰሩት ሚና ሌላ። እና ዋናው ነገር መታወቅ ያለበት እና ብዙ ሰው የማያውቀው እነዚህ ፋርማሲውቲካሎች ይህንን ጥናት ሲያደርጉ 68-70 ሳምንቶች እና ከዛም ያለፈ ጊዜያት ጥናት አድርገው ነው ሪዛልቱ 20%፣ 24% እንደ መድኃኒቱ አይነት ውፍረትን መቀነስ መቻሉን ያወቁት። ስለዚህ ብዙ ሰው ግን በ3 ወር ውስጥ ካልከሳው ብሎ ይህንን መድኃኒት ይጀምርና ለጊዜው ሊከሱ ይችላሉ። ግን የሚከሱት አብዛኛው በጡንቻ በማጣት እንጂ ስቡን በማጣት አይደለም። ውፍረት ባይ ዴፊኒሽን ኦቢሲቲ ማለት ፋት ኮንቴንቱ ነው። የማስል ኮንቴንት ሲጎዳ አይደለም። ፋት ኮንቴንቱ ሲቀንስ ነው። ስቡ ሲቀንስ ነው። ስቡ ተቀምጦ ጡንቻ ቢቀንስ እርግጥ እንትን ሚዛን ላይ ሲወጣ በጣም ያነሰ ክብደቱ ሊቀንስ ይችላል። ግን ምንም ጥቅም የለውም። ለምን? ማስል ነው የተጎዳው። ማስሉ ነው የጠፋው። ማስል ደግሞ በጣም አስፈላጊ ከሰውነታችን ውስጥ በጣም ብዙ ነገር የሚሰራ ኢምፖርታንት የሆነ ኦርጋን ነው እና እሱን ማጣት ትልቅ ጥፋት ነው። ስለዚህ ብዙ ሰዎች በ3 ወር ውስጥ 20፣ 30፣ 40 ፓውንድ ልክሳ ብለው በሚነሱበት ጊዜ ትልቅ ስህተት ነው። እነዚህ መድኃኒቶች በጣም በሳምንት 1 ፓውንድ ተኩል እስከ 2 ፓውንድ እንደሚያከሱ መሆን ነው ያለባቸው። ስለዚህ በወር ውስጥ ከ4-5 ፓውንድ የበለጠ ወይ 8 ፓውንድ ቢበዛ 8 እስከ 10 ፓውንድ እንጂ ከዛ በላይ መክሳት አንድ ሰው የለበትም። ስለዚህ ይህንን ነው ዋናው መናገር የምፈልገው ነገር። ሁለተኛ ነገር ደግሞ እነዚህ መድኃኒቶች ያለ ኤክሰርሳይዝ፣ በተለይ ደግሞ ብረት ያለ ማንሳት፣ በቂ ፕሮቲን ሳይበላ እነዚህ መድኃኒት ላይ መውጣት በጣም ትልቅ ስህተት ነው። እንዳልኩት ዋናው ችግሩ የነዚህ ኢሚዲየት ጉዳታቸው ማስሉን ብዙ ሰው ያጣል እና ማስል ደግሞ እንትን ካሎሪ በርን የሚያደርገው ከስብ የበለጠ ማስል ስለሆነ ማስል አንድ ሰው ሲያጣ ካሎሪ ማቃጠል ችሎታቸው ይቀንሳል። ለዚህ ነው አንዴ እንትኑን ዳየቱን ሲያቆሙ እንደገና የሚወፍሩት። ስለዚህ ላይፍ ስታይል ሞዲፊኬሽን ኤክሰርሳይዝ እና
አበላል ካልተለወጠ እነዚህ መድኃኒቶች ደግሞ በሐኪም እርዳታ አስፈላጊውን በቂውን ትሪትመንት አንድ ሰው ካላገኘ እና በራሳቸው ወይ በዚህ ሳይንስ ብዙ እውቀት የሌለው ሐኪም ተነስቶ መድኃኒቱን እንደ ልባቸው እንዲከሱ ማስደረግ በጣም ትልቅ ስህተት ነው እና ይህንን ለእህቴ እንዲገባት ነው እንትን ያልኩት ይህንን ቪዲዮ የሰራሁት። ሌላው ነገር ደግሞ ሳይድ ኢፌክት ብዙ ጊዜ ኢሚዲየት ሳይድ ኢፌክቶች ተቅማጥ፣ ማቅለሽለሽ፣ ማስታወክ፣ የሆድ ህመም አንዳንዴ ሊፈጥር ይችላል ወይ ደግሞ ድርቀት፣ በተለይ ድርቀት ሲበዛ በጣም ከበድ ያለ የሆድ ህመም ሊፈጥር ይችላል። ፓንክሬታይቲስ የሚባል የጣፊያ መቁሰል ሊከሰት ይችላል። በዛን ጊዜ በአስቸኳይ ሐኪም ቤት አንድ ሰው መሄድ ይኖርበታል። ከሱ ሌላ ሎንግ ተርም ወይ ወደፊት ሊፈጥር የሚችለው ፕሮብለም ታይሮይድ ካንሰር በእንስሶች ላይ ቴስት ሲያደርጉት ይህን በሽታ ይህንን መድኃኒት ታይሮይድ ካንሰር በእንስሶች ላይ ተገኝቷል። ሰው ላይ እስከዛሬ ድረስ አልተገኘም እስከማውቀው ድረስ። ስለዚህ ታይሮይድ ካንሰር ያለበት ሰው ወይ በፋሚሊ ውስጥ ያለ ሰው ይህንን ትሪትመንት ባይወስድ ይመከራል። ከሱ ሌላ ጥያቄ ካላችሁ ሜሴጅ አድርጉኝ፣ በደስታ መልሼ እንትን ቪዲዮ እሰራለሁ ወይ ደግሞ ዳይሬክትሊ ሜሴጅ ላደረገኝ ሰው ሜሴጅ መልሼ ቪዲዮ እሰራለሁ። ሰላም ሁኑ።